ሰላም ሰላም ውድ የቲቶሪያል ቤተሰቦች እንደምን አላችሁ? እኔ ያለው ፈጣሪ ይመስገን። እናንተ እንዴት ናችሁ? በዛሬም እንግዲህ ያው እንደምታውቁት በአሪፍና በጠቃሚ መረጃ መጥቻለሁ ማለት ነው። ዛሬም እንግዲህ አሪፍ መረጃ ወደ እናንተ አምጥቼላችኋለሁ ማለት ነው። ጋይሶች እንግዲህ የዛሬ ቪዲዮ ደግሞ አንድ ሰው ሁለት ቲፕ ሴቲንጎችን አሳያችኋለሁ። ሁለት ሴቲንጎቹን ሁለቱም በጣም እንደሚጠቅማቸው ሹር ነኝ። እንግዲህ የመጀመሪያው ስቴፕ ሴቲንግን ስናይ የመጀመሪያው ምንድነው? ቴሌግራም ሆነ ዋትስአፕ የቲክቶክ ሶሻል ሚዲያ እንዳለ ሜሴጅ ይልኩላችኋል። ሜሴጅ ልከውላችሁ ያንን ሜሴጅ እናንተ ሳታነቡት መልሰው ቢያጠፉት እናንተ እንዴት ታገኙታላችሁ የሚለውን እናያለን። እነሱ ቢደልቱትም ሴቲንግ ውስጥ እንዴት ይቀመጣል የሚለውን እናያለን። በሁለተኛው ስቴፕ ደግሞ ስቴፕ ቱ ላይ የምናየው ደግሞ ቀን በብራይትነስ ላይ ነው ብራይትነስ ላይ ያጠናጠነ ነው ማለት ነው። ሁለተኛው ስቴፕ ቀን ብርት እንዲል ማታ ደግሞ ማለቴ በቃ አይናችሁ እንዳያማችሁ የምትፈሩ ከሆነ አይናችሁ እንዳያማችሁ የሚጠቅም ማታ እልም እንዲል ማለት ነው። እልም ስላችሁ ጨግግ እንዲል የሚያደርግ ነው። ሁለቱም ስቴፕ እንደሚጠቅማችሁ አልጠራጠረም። ጋይስ እንግዲህ ወደ የቻናል ፋሚሊ ወደ ቪዲዮ ስንገባ መጀመሪያ ወደ ሴቲንግ አፕሊኬሽናችን እንገባለን ማለት ነው። ጋይስ እንግዲህ መጀመሪያ ቴሌግራም ላይም ሆነ ሶሻል ሚዲያ ላይ የተላከላችሁ ኖቲፊኬሽን ሜሴጁን ልከውላችሁ ሳታዩት ወዲያውኑ መልሰው የሚያጠፉት ከሆነ ቢያጠፉትም አስገብቶ የሚጨብጦ የሚይዝልና ይዞ የሚቆይልና ሴቲንግ ነው የምናየው። እዚህ ጋር ሴቲንግ ላይ ከገባን በኋላ ኖቲፊኬሽን የሚል አለ። ኖቲፊኬሽን የሚለው ጋር እንገባለን። ኖቲፊኬሽን የሚለው ጋር ከገባን በኋላ አድቫንስ ሴቲንግ የሚል አለ። እዚህ ጋር አድቫንስ ሴቲንግስ እዚህ ጋር ደግሞ ምን የሚለውን በሶስተኛ ደረጃ ላይ ያመጣልን ኖቲፊኬሽን ሂስቶሪ የሚለው ጋር እንገባለን። እዚህ ጋር ያው እንደምታዩት turn on to see recent and smoothed notifications ይላል። ይሄን ኦን ማድረግ አለብን። ይሄን ኦን አድርጋችሁት ቴሌግራም ላይ አሁን የሆነ ሰው ልኮላችሁ እዚህ ጋር ገና እዚህ ጋር እንደመጣላችሁ አጥፍት የሚያደርገው ከሆነ አጥፍት እንዳደረገው እዚህ ጋር ይሄ ሴቲንግ ያስገባና ኖቲፊኬሽን ሂስቶሪ ያስገባና እዚህ ጋር አሁን ገና አዲስ ያበራው ስለሆነ ኖ ሪሰንት ኖቲፊኬሽን እያለ ነው አስገብቶ ይይዝልናል ማለት ነው። ይዞ ይቆይልንና ቢደልተውም ቢያጠፋውም ምን ቢለውም እኛ ገብተን እዚህ ጋር እናገኘዋለን። ይሄን ኦን አርጎ ጋይስ እንግዲህ ምርጫው እናንተ ነው። አለማድረግም ትችላላችሁ ማለት ነው። አሳያችሁ ጋይስ እንግዲህ ወደ ሁለተኛው ያው እንግዲህ ይሄ የማይሰራላችሁ ከሆነ አሁን ያሳያችሁ ሴቲንግ በአፕሊኬሽን አለ ኮሜንት አልሰራልንም የኛ ሴቲንግ ወይልን የምትሉ ከሆነ አስቀምጡልኝ ኮሜንት ላይ እሰራላችኋለሁ ማለት ነው። ማለት አፕሊኬሽን አለ በአፕሊኬሽን እሰራላችኋለሁ ማለት ነው። ጋይስ እንግዲህ ወደ ሁለተኛው ቪዲዮ እንሄዳለን። ወደ ሁለተኛው ቪዲዮ ስንሄድ እዚህ ጋር ዲስፕሌይ የሚላለ ዲስፕሌይ እንገባና ከዛ ዳርክ ሞድ ሴቲንግስ የሚላለ እሱ ጋር እንገባለን። ይህ እንግዲህ ማታ አይናችን እንዳንጎዳ የሚፈራ ማለት ብራይት ነው። ማታ ቀን እንደ ይህን የመጀመሪያ ስታበት ቀን ሰሰንት ቶ ሳንራይዝ የሚለው ላይ ማታ ላይ ካስተም ሰከንድ ላይ ያደርግላችኋል ማለት ነው። ቀን ዳርክ ላይ ማታ ላይት ላይ ማለት ነው። እናንተ በምትወቱ ማለት ያደርግላችኋል። ዳርክ ላይ ስታደርጉት እልም ማለት የማታ ይሆናል ማለት እንደዚህ ሆኖ ማታ በራሱ ማለት ነው። ቀንና ማታ እየለየ ያደርግላችኋል ማለት ነው። ጋይስ እንግዲህ ዛሬ ቪዲዮ ይህንን ይመስላል። እስከ መጨረሻው ስለተከታተላችሁኝ በጣም ነው የማመሰግነው።
እንደተመቻችሁና ማለቴ እንደተመቻችሁም ሆነ ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ግን አንድ ነገር ማለቴ ቅድም ያልኳችሁን በአፕሊኬሽን ያሳያችኋለሁ ያላችሁትን ኮሜንት አስቀምጡልኝ፣ እሰራላችኋለሁ ማለት ነው ጋይስ። ይህን የመሰለ ዛሬ ቪዲዮ። ባባይ፣ ደህና እንገናኝ በሌላ ቪዲዮ።